ሰላም ጤና ይስጥልኝ ዛሬ በዚህ ቪዲዮ ኮምፒውተርን ይማሩ በሚለው ርዕስ ተመልሰናል። ኮምፒውተርን ለመማር አምስት መንገዶችን አሳያችኋለሁ። አንደኛ ኮምፒውተር ምንነትና አይነቶች። የኮምፒውተር ምንነትና አይነቶች። ኮምፒውተር ማለት መረጃን ተቀብሎ አቀናብሮና አከማችቶ ውጤት የሚሰጥ ማሽን ነው። ኮምፒውተር ማለት ይሄ ነው። የኮምፒውተር አይነቶች ደግሞ ዴስክቶፕ ማለት ጠረጴዛ ላይ ተቀምጦ የሚሰራ የሚነካካ ክፍሎች አሉት። ለምሳሌ ኬዝ፣ ሞኒተር እና ኪቦርድ። እነዚህ ያሉት ምን ይባላል? ዴስክቶፕ ይባላል። ላፕቶፕ የምንለው ደግሞ በቀላሉ የሚንቀሳቀስና ባትሪ ያለው። ኮምፒውተር ደግሞ ሃርድዌር ክፍሎች አሉት። ሃርድዌር ክፍሎች የምንላቸው በእጃችን የምንዳስሳቸው ክፍሎች ናቸው። ለምሳሌ ማውዝ፣ ኪቦርድ፣ ስክሪን። ከዛ በኋላ ደግሞ ሶፍትዌር ክፍሎች አሉት። ደግሞ ሶፍትዌር የምንላቸው ደግሞ የኮምፒውተሩ ውስጥ ያሉ ፕሮግራሞች ናቸው። ዊንዶ፣ ክሮም፣ ኤክሴል፣ ወርድ ፕሮሰስ እነዚህ ምን እንላቸዋለን? ሶፍትዌር ወይም አፕሊኬሽን እንላቸዋለን ማለት ነው። ሁለተኛ ማወቅ ያለባችሁ ነገር የዊንዶ መሰረታዊ ነገሮችን ማወቅ አለባችሁ። ለምሳሌ መጀመሪያ ኮምፒውተሩን ስታስነሱ ይመጣላችሁ የመጀመሪያ ነገር ዴስክቶፕ ይባላል። ከዛም በመቀጠል ደግሞ ወደ ታች ያሉ ደግሞ እንደዚህ ረጅሙ መስመር ደግሞ ታስክ ባር ይባላል። ከዚህ ግሜ ታስክ ባር ውስጥ ከዚህ ታይም አለ። ታይም ማወቅ ስንፈልግ እንደዚህ እያደረግን መቀየር ስንፈልግ ደግሞ ከዚህ ግሜ ራይት ክሊክ እንነካለን። ከዚህ ግሜ ከሳቱ ላይ ከዛ በኋላ አድጀስት ዴት ታይም የምትለዋን እንነካለን። ከዛ በኋላ ይሄን ፊውቸር ያመጣልናል። ከዚህ ይችን አብርታችሁ ከሆነ እንደዚህ አድርጋችሁ በርታባችሁ ከሆነ ከዚህ ኦፍ ታረጉትና ቼንጅ ትሉታላችሁ። ከዛ በኋላ የፈለጋችሁት እንደዚህ አድርጋችሁ ስንት ሰዓት እንደሆነ ከእናንተ አይታችሁ እንደዚህ አድርጋችሁ ትሞሉታላችሁ። ከዛ በኋላ ቼንጅ የምትለውን ትነካላችሁ። ከዛ በኋላ ጨረሳችሁ ማለት ነው። ከዛ በኋላ ደግሞ ከዚህ ላንጉጅ አለ። አማርኛ መጻፍ ስፈልግ ከአማርኛ ላይ አደርገዋለሁ። እንግሊዘኛ መጻፍ ስፈልግ ደግሞ ከዚህ እንግሊዘኛ አደርገዋለሁ። ይሄን በቀጣይ ቪዲዮ አሳያችኋለሁ እንዴት አድርጋችሁ ላንጉጆችን እንዴት አድርጋችሁ እንደምትመርጡ ማለት ነው። ከዚህ ደግሞ ይቺ ምልክት አለ። ይቺ ምልክት ከዚህ ኖቲፊኬሽን ሲመጣላችሁ ከዚህ ግን ያስቀምጥላችኋል ማለት ነው። እንደዚህ አድርጎ ደርድሮ ያስቀምጥላችኋል። ከዛ በኋላ ደግሞ ሴቲንግ ከፈለጋችሁ ኦል ሴቲንግ ብላችሁ ከዚህ መግባት ትችላላችሁ። ከዛ ደግሞ ኖት መጻፍ ስትፈልጉ ኖት አለ። ከዚህ ኮኔክት አለ። ይሄ ለፒሲ ከሆነ ዌርለስ እንትኖችን ኮኔክት ለማድረግ ይሄን ነክታችሁ ማድረግ ትችላላችሁ። ታብሌት ሞድ ማድረግ ስትፈልጉ ደግሞ ከዛ ደግሞ ቪፒኤን ስትፈልጉ ይሄ በተጨማሪ እንደዚህ አድርጋችሁ ማድረግ ትችላላችሁ። ከዛም በመቀጠል ደግሞ ከዚህ ግድም ላይ ታስክ ባር ውስጥ ሌላ ነገር መጨመር አሁን ለምሳሌ እንደዚህ እንደ ዩቲዩብ እንደዚህች አፕሊኬሽን እንደዚህ ያሉት አፕሊኬሽኖች ሌላ መጨመር ስትፈልጉ ከዚህ ግድም ላይ ሌፍት ክሊክን ርቅ አድርጋችሁ ይዛችሁ ከዚህ ግድም ያርጋችሁ እንደዚህ ስታደርጉት ያመጣላችኋል ማለት ልክ እንደምታዩት። ከዛም በመቀጠል ደግሞ ሰርች የሰርች ምልክቱ አለ። ከዚህ ሰርች ማድረግ ነው ይሄ የታወቀ ነው። ከዛም በመቀጠል ከዚህ ደግሞ የዊንዶ ምልክት አለ። እቺ እንዲህ አድርጋችሁ ነክታችሁ ከዛ እነዚህ አፕሊኬሽን ኢንስታል ስትሉ ወደዚህ ነው የሚመጡ። እንደምታዩት የፈለጋችሁት አፕሊኬሽን ከዚህ ኢንስታል ያላችሁት ሁሉ ከዚህ አለላችሁ። ስትፈልጉ መጠቀም ከዚህ ገብታችሁ ነው የምታገኙት ማለት ነው። ከዛም በመቀጠል ደግሞ ፓወር በተኑ አለ። እቺ ፓወር በተኗ ከዚህ ግድም ላይ ሹት ዳውን አለ። ኮምፒውተራችሁን ማጥፋት ስትፈልጉ ሹት ዳውን ብላችሁ መውጣት ትችላላችሁ። ደግሞ ሪስታርት ደግሞ ኮምፒውተራችሁ ጠፍቶ እንደገና እንዲነሳ ከፈለጋችሁ ሪስታርት የምትለዋን ትነካላችሁ። ከዛም በመቀጠል ደግሞ ፋይል ኤክስፕሎር አለ። ፋይል ኤክስፕሎር መክፈት ትችላላችሁ። ሴቲንግም ከዛኛው በተጨማሪ ከዚህም የሴቲንጓ ምልክት አለ። ከዚህም መክፈት ትችላላችሁ። በሶስተኛ ደረጃ ማወቅ ያለባችሁ ነገር የኪቦርድ እና የማውዝ አጠቃቀም የነዚህን አጠቃቀም ማወቅ አለባችሁ። አሁን ለምሳሌ ራይት ክሊክ ማለት ራይት ክሊክን ከነካና ኦፕሽን የፈለግን ማለት ነው። ሌፍት ክሊክ ከነካነ ደግሞ አክሽን ነው። ዳብል ክሊክ ከነካነ ደግሞ ሁለት ጊዜ አሁን ለምሳሌ ከዚህ ይሄን ፋይል ለመክፈት ከፈለኩ ሁለት ጊዜ ሌፍት ክሊክ እንነካለሁ። ከዛ በኋላ እንደምታዩት ይከፍትልኛል ማለት ነው። ይሄ ኦፕን ለመክፈት ነው የምንጠቀመው። ከዛ በኋላ ደግሞ ኪቦርዶችን እንዴት አድርገን እንጠቀማለን? ኪቦርድ ደግሞ እንዴት አድርገን እንደምንጠቀም የስክሪን ኪቦርድ አለ። ያንን እንዴት አድርጋችሁ እንደምታገኙት ላሳያችሁ። እኔ አሁን በዚህ ነው የማሳያችሁ። ይሄን ለማግኘት ሴቲንጋችሁን ከዚህ ቅድም እንዳሳያችሁ ከዚህ ኦል ሴቲንግ ትላላችሁ። ከዛ በኋላ ከዚህ ግን ሰርች ባሩ ላይ ኪቦርድ ብላችሁ ጽፋላችሁ።
ከዚህ ኪቦርድ ስትሉ ኦን ስክሪን ኪቦርድ ምትላለች ይችን ትነካላችሁ። ከዛ በኋላ ከዚህ ይችን ኦፕሽን አብሯት። ይችን ኦፕሽን ስታብሯት ይሄ የኪቦርዱ አይነት ይመጣላችኋል። እኔ አሁን ቪዲዮ ቀርጬ ማሳየት ስለማልችል በስክሪኑ ላሳያችሁ ብዬ ነው። ከዚህ ግን አሁን ይቺ የዊንዶ ምልክት ናት። እንደዚህ አድርጌ ስነካት ይሄን ዊንዶ ይከፍትልኛል ማለት ነው። ከዛ በኋላ ደግሞ ይቺ ደግሞ ከእናንተ ከኪቦርዱ ላይ ባክ ስፔስ ብላ ነው ወይም ደግሞ እንደዚህም ብላ ትመጣ ትችላለች። ይችን ስትነኳት የሆነ የጻፋችሁ አሁን ለምሳሌ ከዚህ አዲስ ክሬት ፎልደር ልፍጠርና ከዚህም አሁን ለምሳሌ ይሄን ኤክስ እንደዚህ እንደምታዩት አሁን ፎልደር የምትለው አቀረ። ከዚህ ደግሞ ሁሉንም ካልፈለኩት ደግሞ እንደዚህ አድርጌ ሁሉንም ያጠፋልኛል ማለት ነው። ከዚህ ድሌት ወይም ደግሞ በእንትን የጻፍነውን ነገር ለማጥፋት ነው የሚያገለግለን ነው። ደግሞ ቀጣይ ደግሞ ማሳያችሁ ከዚህ ለመጻፍ እነዚህ ለመጻፍ ነው የምንጠቀማቸው። የፈለጋችሁትን እንደዚህ አድርጋችሁ መጻፍ ትችላላችሁ። ከደሞ ይቺ ካፓስ ሎክ ትባላለች። ይቺ ደግሞ ካፒታል አሁን ለምን እንደምታዩት ካፒታል ሆነ የምጽፈው። ይቺ ደግሞ ካጠፋችኋት ደግሞ ካፒታሉ ወደ ስሞል ይሆናል ማለት ነው። ከዛ በኋላ ደግሞ ማወቅ ያለባችሁ ከዚህ ስፔስ፣ ይቺ ደግሞ ስፔስ ናት። እንዴት አደረጋችሁ? የሆነ ነገር ጽፋችሁ ከሆነ ነገር ጋር እንዳይቀላቀልባችሁ ስትፈልጉ ይቺን ነገር ትጠቀማላችሁ። እንደዚህ አድርጋችሁ ስፔስ ያደርግላችኋል ማለት ነው። ከዛ በመቀጠል ደግሞ ከዚህ ግድም ላይ ይሄን ከዚህ ሁሉንም አሁን ሰሌክት ለማድረግ ከፈለኩ ኮንትሮል እነካለሁ። ከዛ ፕላስ ኤ ስለው ሁሉንም ይሄን ሰሌክት ያደርግልኛል ማለት ነው። ከዛም በመቀጠል ደግሞ ኮንትሮል ከዚህ ይችን ፋይሏን አንዴ ሌፍት ክሊክ አደርጋታለሁ። ከዛ በኋላ ኮንትሮል ፕላስ ሲ ሳረገው ኮፒ ያደርግልናል ማለት ነው። ከዚህ ደግሞ አምጥቼ ኮንትሮል ፕላስ ቢ ስለው ከዚህ እንደምታዩት ይሄው እንደምታዩት እንግዲህ ይችን አፕሊኬሽን ኮፒ ያደርጋት ማለት ነው። ከዛ በኋላ ደግሞ እንደዚህ አይነቶችን ሾርት ኮዶች ከፈለጋችሁ ኮሜንት ላይ ያሳውቁኝ፣ በቀጣይ ቪዲዮ እሰራላችኋለሁ። በአራተኛ ደረጃ ማወቅ ያለባችሁ ነገር ፎልደር እና ፋይሎችን ማወቅ አለባችሁ። ፎልደር ምንድነው? ፋይል ምንድነው? ፎልደር ማለት ልክ እንደ ማህደር ነው። ፋይሎችን ለማስቀመጥ ነው የምንጠቀምበት። ፋይል የምንለው ደግሞ አውዲዮ ሊሆን ይችላል፣ ቪዲዮ ሊሆን ይችላል፣ ሌላም ነገር ሊሆን ይችላል። አሁን ደግሞ የማሳያችሁ እንዴት አድርገን ክሬት እናደርጋቸዋለን። ፎልደርን ክሬት ለማድረግ ራይት ክሊክ ማለት ኦፕሽን ነው ብለናል። ራይት ክሊክ እንነካለን። ከዛ ራይት ክሊክን ከነካነ በኋላ በኒው ስትሬት ኒው የምትለዋን እንዲህ አድርገን ሳንነካ እንዲህ አድርገን እናስቀምጥበታለን። ከዛ በኋላ በስትሬት ዋናና ፎልደር የምትለውን እንነካለን። ከዛም በመቀጠል እንደምታዩት ኒው ፎልደር ብሎ አምጥቶልናል። ከዚህ ደግሞ ሪኔሙ ኒው ፎልደር የሚለውን አልፈለኩትም። በስሜ ወይም ላደርገው ይችላል ወይም ደግሞ በሌላ ነገር ላደርግ ከፈለኩ ከዚህ ራይት ክሊክ ኦፕሽን ነው ብለናል። ራይት ክሊክ እንነካለን። ከዛ በኋላ ሪኔም የምትለዋን እንነካለን። ከዚህ ግን እንደዚህ አድርገን የቅድም ባክ ስፔስ ዋን እንነካና ወይ ቢቢ ልንለው ይችላል። የፈለጋችሁን ታስቀምጣላችሁ። አሁን እኔ ቢቢ አልኩት። እንደምታዩት ቢቢ ብሎ ቀየረው ማለት ነው። ከዛ በኋላ ደግሞ ከዚህ ደግሞ ሌላ ፎልደር ልፍጠር። ከዚህ እንደቅድሙ ኒው ፎልደር የሚለውን ነክቼ እንደዚህ አድርጌ አዲስ ፎልደር እፈጥራለሁ። ከዛ በኋላ ይሄን ሪኔሙን አልፈለግኩትም። ከዛ በኋላ ይሄን ፋይል ከዚህኛው መክፈት ከፈለኩ በሁለት ነገሮች መክፈት እችላለሁ። ከዚህ እንደምታዩት ሌፍት ክሊክን ርቅ አድርጌ ይዤ እንደዚህ አድርጌ ከዚህ ውስጥ ስከተው ይጣፋል፣ ፋይሉ ከዚህኛው ይከተታል ማለት ነው። እንደምታዩት ካልፈለኩ ደግሞ እንደዚህ አድርጌ ራይት ክሊክን እነካለሁ። ራይት ክሊክን ከነካው በኋላ ከዚህ ካት የምትለዋን እነካለሁ። ከዛ በኋላ ከዚህ ፔስት ስለው እንደምታዩት ኒው ፎልደር የምትለዋ ከዚህኛው መጣ ማለት ነው። ከዚህኛው ደግሞ ጠፋኝ። እንግዲህ አድርጋችሁ መቀየር ትችላላችሁ። ኮፒ ከፈለግን ኮፒ ማለት ደግሞ ዲፕሊኬት ከዚህም አለ ከዚህኛውም ደግሞ ሳደርገው የዚህን ተመሳሳይ ከዚህኛው ይኖራል ማለት ነው። ከዛ እንዲህ አድርጌ ከዚህ ኮፒ ለማድረግ ከፈለግ ደግሞ ከዚህ አንዴ ክሊክ አደርጋታለሁ። ከዛ በኋላ እንዲህ አድርጌ ራይት ክሊክ ነካና ከዚህ ኮፒ የምትለዋን እነካለሁ። ኮፒ የምትለዋን ከነካው በኋላ ከዚህ እንዲህ አድርጌ ገባና በዚህ አድርጌ ራይት ክሊክን እነካለሁ። ከዛ በኋላ ፔስት እለዋለሁ። ከዚህ እንደምታዩት ፋይሉ ከዚህ ተቀምጧል ማለት ነው። ክሊክ የምናደርገው ከዚህ ዳብል ክሊክ እናደርገዋለን። ዳብል ክሊክ ማለት ሌፍትን ሁለት ጊዜ መንካት ማለት ነው። እንደዚህ አድርጌ ሌፍትን ሁለት ጊዜ ስነካው ይከፍትልኛል ማለት ነው። ከዛም በመቀጠል ደግሞ ለመደለት ከፈለግን ደግሞ ከዚህ ግድም ላይ ቢቢ የምትለዋን ፋይል እንደዚህ አድርገን እንይዝና ራይት ክሊክ እንነካለን። ራይት ክሊክ ከነካነ በኋላ ከዚህ ድሌት የምትል ካታች አለ። ድሌት የምትለዋን እንነካለን።
ከዛ እንደምታዩት ጠፍቷል። ከዚህ ደግሞ ካጠፋ በኋላ ወደ ምን ይሄዳል? ወደ ሪሳይክል ቢን ይሄዳል። ከሪሳይክል ቢን ደግሞ ይኸው ነው ዝላችሁ ከዚህ እንደምታዩት ቢቢ የምትለዋ ፋይል ከዚህ ያለ ማለት ነው። ከዚህ መደለት ከፈለኩ ከዚህ ግድም ላይም ድሌት እለዋለሁ። ምናልባት መደለት ካልፈለኩ ደግሞ እንደዚህ አሁን ለምሳሌ ይሄን ደልቼው ነው ከዚህ ቀደም ነው የደለትኩት። መደለት ካልፈለኩ ይሄን እንደዚህ አደርግና ሪስቶር የምትለዋን ምን እነካታለሁ። ሪስቶር ስለው ከዚህ እንደምታዩት ኤፍ የምትለው ከዚህ ቀደም የደለትኩት ፋይል ተመለሰልኝ ማለት ነው። ካልፈለኩት ደግሞ እንደዚህ አድርጌ ድሌት ማለት እችላለሁ ማለት ነው። በአምስተኛ ደረጃ ማወቅ ያለባችሁ ነገሮች ኢንተርኔት እንዴት አድርጋችሁ እንደምትጠቀሙ ማወቅ አለባችሁ። አፕሊኬሽኖችን ማወቅ አለባችሁ። አሁን ለምሳሌ ኢንተርኔት ለመጠቀም የሚያስፈልጉ አፕሊኬሽኖች ጉግል ክሮም አለ፣ ፋየርፎክስ አለ፣ ማይክሮሶፍት ምናምን አሉ። ብቻ እነዛን አፕሊኬሽኖችን ማወቅ አለባችሁ። እነዛን አፕሊኬሽን ከፈለጋችሁ የቴሌግራም ቻናል ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። ከዛ ገብታችሁ ማግኘት ትችላላችሁ። ወይም ደግሞ ጉግል ላይ ሄዳችሁ በስልካችሁም ሆነ በሌላ ነገር ማውረድ ትችላላችሁ። እንዴት አድርጋችሁ እንደምትጠቀሙት መቼም ይሄ አይጠፋችሁም። ያው ግን ከዚህ የፈለጋችሁትን ነገር ልክ እንደ ስልካችሁ እንደዚህ አድርጋችሁ የፈለጋችሁትን ነገር በኪቦርዳችሁ ጽፋችሁ መላክ ማለት ነው። ከዛ በኋላ ልክ እንደ ስልካችሁ አጠቃቀም መጠቀም ትችላላችሁ። ቪዲዮውን ላይክ ቻናሉን ሰብስክራይብ በማድረግ አበረታቱኝ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልኝ። ለዛሬ ጨርሰናል። አመሰግናለሁ።